ነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም ታውቃቸዋለህ? ንገረኝ ማን ናቸው? የዓለም እዝነት ተደርገው የተላኩ ነቢይ ናቸው። ለአንተና ለኔ ሲሉ ጧኢፍ ላይ በድንጋይ የተደበደቡ ናቸው። ሙሽሪኩ መጥቶ ሰይፉን አንገታቸው ላይ አድርጎ ከኔ ማነው የሚያድነህ ሲላቸው አላህ ነው ያሉ ጀግና ነቢይ ናቸው። እሳቸውም ሰይፉን በተራቸው ቀበል አረጉትና ከእኔ የሚያድንህ ማን ነው ሲሉት እጁ ጥሩ የሆነው ሲላቸው ይቅር ያሉት መሐሪ አዛኝ ነቢይ ናቸው። አልፋሩቅ ቲዩብ። ረመዳን ገሰገሰ፣ ቀናቶቹም ነጎዱ። አትስነፍ ወንድሜ፣ አንቺም እንደዛው እህቴ። የመልካም ሥራ በር ከተከፈተልህ ተጠቀመው። መቼ እንደሚዘጋ አንተ መታቀደልህምና ከተዘጋ ዳግመኛ ላይ ከፈት ይችላልና የመጨረሻ መሆኑን አውቀህ ጾመው። መልካም ጾም። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አማ በዕድ። የሀበተል ፊልክራም ይህ ነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም የዓለማት እዝነት ተደርገው ወደ ሰው ልጅ የተላኩትን ነቢይን ታውቃቸዋለህ? ነቢዩ ለምን ተሰደቡ በቆሻሻ ሰው? እስኪ ስለሳቸው ማለት ነው ኢንሻአላህ ገለጻ የምናደርግበት በተከታታይ ክፍል ይሆናል ማለት ነው። ስለ ህይወት ታሪካቸውና ስላሳለፉት ሁኔታ ማለት ነው። እሺ በመጀመሪያ ደረጃ ማለት ነው እናንተ የተከበራችሁ እህት ወንድሞች፣ እኛ ለነብዩ ፍቅር አለን ብለን እንገልጻለን። ነብዩ ለምን ተሰደቡብን፣ ነብዩ ለምን ተንቋሸሹብን ብለን ብዙ ነገር እንሆናለን። ለሳቸው ማንሆነው ነገር የለም። እርግጥ ነው ማንኛውም ሰው ለነብይ ህይወቴን እሰጣለሁ ፊዳከ አቢ ወኡሚ ያ ረሱላላህ እያለን እናገራለን ማለት ነው። ነገር ግን እስቲ ስንቶቻችንን ስለ ነብዩ ከአወላዳቸው ከዘር ሐረጋቸው ጀምሮ የመጡበት ዓላማ ምንድን ነው? ያሳለፉት በህይወታቸው ይህን ሁሉ ስቃይ አሳልፈው ይህንን ኢስላም የሚባል ሃይማኖት ለኛ አስረክበው ሄዱት ለምንድን እንደሆነ እናውቃለን። እነሱ ሲሰደቡ ብቻ ነው እንዴ በነብዩ አላፍርም በነብዩ አልሸማቀቅም እያልን እኛ አፋችንን ሞልተን የምንናገረው? እስኪ ሁላችንም ራሳችንን መጠየቅ አለብን። አሁን ነብዩ እውነት ለምን ተደፈሩ? ለምን በእንደዚህ አይነት በቆሻሻ ማለት ነው ሰው ሊሰደቡ ቻሉ? ነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው ታሪክ ምን ያህል እናውቃለን? አንዳንዳችንማ ልክ እንደሌላው ማለት ነው መሐመድ ብቻ የሚለውን ስም ብቻ የምናውቀው ስለ አባታቸው ስም፣ ስለ አያታቸው፣ ስለ ቅድመ አያታቸው፣ ስለ ዘር ሐረጋቸው የተወለዱበትን ዓመት እንኳን ቀኑን እንኳን ስንት ማያውቃል። ሱብሃንአላህ ነብይ መሆናቸው መታለል ነው። ታዲያ ጋር ነው ቀብር ስንገባ መረቡ ወመን ነብዩክ ወማ ዲኑክ ተብለን ስንጠይቅ በየትኛው ነው የምንመልሰው? ስለ ነብዩ የተላኩበት ሁኔታ ሰው ስለ ዘር ሐረጋቸው ካላወቀ የተላኩበትን ሁኔታ ያውቃል ብሎ ማለትማ ይህ እልፍ ዓላማ ነው ማለት ነው። ስለዚህ ይህን ልንረዳ ይገባል ማለት ነው። ኢንሻአላህ በዚህ ተከታታይ ክፍል ማለት ነው መጀመሪያ ኢንሻአላህ ዛሬ የምንመለከተው የአላህ መልእክተኛ ነስባቸው፣ ነሰብ ማለት የዘር ሐረጋቸውን እንመለከታለን። ከዛ ከተወለዱበት ቦታ እንቀጥላለን ማለት ነው። እያን ነብይ እንዴት እንደሆኑና በነብይነት ህይወታቸው ያጋጠማቸው ፈተና ለምንድን ነው ይህን ሁሉ ፈተና ሊጋፈጡበት የቻለው ዋና ዓላማው በተለይ ኢንሻአላህ ዛሬ ላይ በደንብ እንድታዳምጡ ፈልጋለሁ ማለት ነው። ለኛ ይህን ሁሉ ስቃይ ያሳለፉበት ዋናው ምንድን ነው የሚለው ኢንሻአላህ አብሮነታችሁ አይለይ ኢንሻአላህ ማለት ነው። ሰብስክራይብ እያደረጋችሁ ኢንሻአላህ ቻናላችንን ሼር እያደረጋችሁ ኢንሻአላህ ስለ ነብዩ ማለት ነው ሰዎች በደንብ እንዲያውቁ ማለት ነው። ከኢስላም እምነት ውጭ ያሉ አካላቶች ማለት ነው ነብዩ መሐመድ ማን ናቸው ለሚጠይቁ ኢንሻአላህ ይሄንን ቪዲዮ ይሄንን የድምጽ ፋይል በማሰራጨት ማለት ነው ኢንሻአላህ ስለ ኢስላም የማያውቁትን ሰዎች እያሳወቅን ማለት ነው ለነብዩ እንኳን ማለት ነው ይሄንን አስተዋጽኦ መክፈል ይገባናል። የሀበተል ፊልክራም ማለት ነው ኢንሻአላህ ነሰባቸውን የዘር ሐረጋቸውን እንመልከት ማለት ነው። ነሰቡ አን-ነብይ ሰለላሁ ዐለይሂ ወሰለም የመልእክተኛው የዘር ሐረግ እኮ ማለት ነው ኢንሻአላህ በአረብኛ ልበላችሁ። መጀመሪያ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺሚን ኢብኑ አብዱል መናፊን ኢብኑ ቁሰይ
ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉዐይን ኢብኑ ጋሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነዲር ኢብኑ ኪናነተ ኢብኑ ኩዘይመተ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙደረ ኢብኑ ኒዛር ኢብኑ ማዕደቢን አደናን ኢላ ሁና ማዕሉሙ አሲሓ እስከዚህ ድረስ ማለት ነው የዘር ሐረጋቸው ይታወቃል ማለት ነው። ወማ ፈውቀ አድናነ ሙክተሊፉን ፊህ ከአድናን በላይ ያለው የተለያየ ኪላፍ ልዩነት ስላለበት ወላ ኪላፍ ነገር ግን ምንም ልዩነት የለም። አነ አድናነ ሚን ወለድ ኢስማዒል የኢስማኤል ልጅ መሆኑ አድናን ግን ልዩነት የለም ማለት ነው። ወኢስማዒል ሁወ አዘቢሁ ዐላ ቀውሊ ሰዋብ ኢስማኤል ደግሞ ማለት ነው እሱ የእርድ ልጅ መሆኑ ደግሞ ይሄ ደግሞ ትክክለኛ በሆነው ንግግር የገጠመ ነው ማለት ነው። ወልቀውሉ ቢአነሁ ኢስሐቁን ባጢሉን ኢስሐቅ የእርድ ልጅ ነው የሚለው ይህ ብልሹ ነው ይላል። ወላ ኪላፉ አነሁ ሰለላሁ ዐለይሂ ወሰለም ወሊደ እሱም ደግሞ ምናምን ሸክ የለው ማለት ነው የተወለደ መሆኑን ማለት ነው። ያኒ የአላህ መልእክተኛ ማለት ነው የውሙል ኢስነይን ሰኞ ቀን ይላል። እሺ አሁን የዘር ሐረጋቸውን በአማርኛ ስንገልጸው ሙሐመድ የአብዱላህ ልጅ ናቸው። አባታቸው እንግዲህ የነቢያችን ማን ይባላል? አብዱላህ ይባላል። አብዱላህ ደግሞ የአብዱል ሙጠሊብ ልጅ ነው። አብዱል ሙጠሊብ ደግሞ የሐሽም ልጅ ነው። እንግዲህ አብዱላህ የነብዩ አባት ነው። አብዱል ሙጠሊብ አያታቸው ነው። ሐሽም ደግሞ ቅድመ አያታቸው ነው። ልበሉ ሐሽም ደግሞ ማለት ነው የመናፍ ልጅ ነው። መናፍ ደግሞ ያው ቅማንተ አያት የምንለው በእኛ ማለት ነው። ቅማንተ አያታቸው ነው። መናፍ ደግሞ የፈህር ልጅ ነው ማለት ነው። የቁረይሽ ልጅ ማለት ነው። እሱ ደግሞ ያው ከቁረይሾች ሆነ ወሳ ነው ማለት ነው። እንግዲህ የማሊክ ልጅ ደግሞ የነድር ልጅ ነው። ነድር ደግሞ ማለት ነው የኪናና ልጅ ነው። ኪናና ደግሞ ማለት ነው የአድናን ልጅ ነው ማለት ነው። የአላህ ነቢይ ኢስማኤል ልጅ ነው ማለት ነው። እሱ ማለት ነው አድናን ማለት ነው እንዳልናቸው እና የአላህ ወዳጅ ኢብራሂም ልጅ ነው ደግሞ ማን ኢስማኤል አለይሂ ሰላም የማን ነው የኢብራሂም አለይሂ ሰላም ልጅ ነው። ይህ የዘር ሐረጋቸው ነው ማለት ነው። አላህ ከጥሩ ጎሳ መረጣቸው። የመሃይምነት ዘመን ቆሻሻ ወደ ዘር ግንዳቸው አልገባ ማለት ነው። ልብ በሉ በመሃይምነት ዘመን ቆሻሻ ወደ ዘር ሐረጋቸው አልገባም። ያኒ ወደ መልእክተኛ ማለት ነው። ሙስሊም እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ከእስማኤል ልጆች ኪናናን፣ ከኪናና ልጆች ደግሞ ውስጥም ቁረይሽን፣ ከቁረይሽ ሐሽምን፣ ከበኒ ሐሽም ደግሞ በኩል ደግሞ እኔን መርጧል ሲሉ ሙስሊም የዘገበው ሐዲስ ላይ የአላህ መልእክተኛ ከአላህ ሱብሓነሁ ወተዓላ ዘንድ እንደተመረጡ ሰፍሯል ማለት ነው። አወላለዳቸው ማለት ነው የተወለዱት የዝሆን ዓመት ወይም አመል ፊል በመባል የሚታወቁ በአረብኛው ተወልደዋል እና ይህም አመል ፊል በመባል የሚታወቀው ዘመን ነው። ይህም ዓመት አብርሃ ሀበሻዊ ማለት ነው ከአባን ለማፍረስ የሞከረበት ዓመት ነበር። አላህም እጅግ የሚያስደንቅ ጥበብ ተአምር ሐሳቡን አማክኖበታል አላህ ሱብሓነሁ ወተዓላ። ይህ በቁርአን ታሪክ ተወስቷል ማለት ነው። ሱረቱል ፊል ላይ ያለ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ዓመት በወርሃ ረቢዑል አወል 11ኛው ቀን ዕለተ ሰኞ ማለት ነው እንደተወለዱ ዘገባዎች ያመለክታሉ ማለት ነው። ልብ በሉ የዚህ ማለት ነው። እስኪ የቅሶቱል ፊልን ታሪክ በተወሰነ ኢንሻአላህ ልጥቀስላችሁ ማለት ነው። ወካነ ሰው ቅሶቱ አስሐቢል ፊል ማ ذكر ሙሐመድ ብን ኢስሐቅ ያውሱታል ማለት ነው። ስለዚህ ቅሶቱል ፊል የሚባለው አነ አብርሃም የሚባለው ኢብኑ ሰባህ አብርሃም ኢብኑ ሰባህ ይባላል። ያኒ አቡ የክሱም በመባል ይታወቃል ማለት ነው። ይህ ሀበሻዊ አካል ማለት ነው። አብርሃተል አሽረም ይሉታልም። ወቃለ ኢብኑ ጀሪር ፊ ኢስባዕ በሚባለው ኪታባቸው ላይ ማለት ነው አብርሃተ ኢብኑ ሰባህ አልሐበሺ በመባል ይታወቃል ማለት ነው። አው አልሐሚር ይባላል ማለት ነው። ይህ አካል ይህ አብርሃም የሚባለው አካል ማለት ነው ካነ አሚለን ነጃሺ ለነጃሺ የሚሰራ የሆነ አካል ነበረ። ነጃሺ ደግሞ እንደምናውቀው መሊኩል ሀበሻ በሰዓቱ የሀበሻ የዛሬ ኢትዮጵያ ንጉስ ነበር። ይህም አብርሃም የሚባለው አካል ደግሞ በነጃሺ ተሾሞ ማለት ነው መሊኩል ሀበሸቲ አለል የመን በየመን ላይ የተሾመ የሀበሻ ንጉስ ነበር በሰዓቱ ማን ይህ አብርሃም የሚባለው። ይህም አካል ማለት ነው አብርሃም የሚባለው ፈረአና ሰይተጀሃዙነ አያመል መውሲም ኢለል መካ ሰዎች ማለት ነው ለአያመል መውሲም ብሎ ማለት ወደ ሐጅ የሚያደርጉበት የሚነሱበት ቦታ ነው ማለት ነው። ወደ ካዕባ ወደ መካ ማለት ነው ሐጅ ለማድረግ በሚዘጋጁበት ጊዜ ማለት ነው ሸረፈሃ አላህ እሷንም እንዳላቃት በሚገነዝበት በሚመለክበት ጊዜ ማለት ነው ፈበና ከኒሰተን ቢሶናዕ ሶናዕ የምትባለው አሁን ላይ የመን ላይ ያለች ከተማ በሷ ማለት ነው ምን ሰራ ቤተ ክርስቲያንን ገነባ ይህ አካል ማለት ነው።
እና ወከተበ ኢለ ነጃሺ ወደ ነጃሺም ጻፈለት ይህ አብርሃም የሚባለው አካል እኔ እኮ አለ በነይቱ ለከ ከኒሰተን ለም ዩብና ሚስለሃ እሷን መሳይ ያልተገነባች የሆነችን ቤተ ክርስቲያን በየመን ላይ ገንብቼልሃለሁ ማለት ገለጸለት። ወለስቱ ሙንተህየን ሐታ አስሪፉ ኢለይሃ ሐጀል አረብ እንግዲህ እኔ ማለት ነው ፊቴን እኮ ማዞር መመለስ አይደለሁም ወደ አረቦች እስከሚሄድ ድረስ አረቦች ሐጀል አረብ ብሎ ማለት ያኒ መካን እዛ ድረስ እስከሚሄድ ድረስ ማለት ገለጸ። እና ፈሰሚዐ ቢሂ ረጁሉ ሚን በኒ ኪናና ፈደከለሃ ለይለን እንግዲህ አንድ ከበኒ ኪናና የሆነ አካል ማለት ነው የአብርሃምን ንግግር ሰማ በዚህ መልኩ ማለት ነው። ከዛ ይህም በሰማ ጊዜ በጣም ይናደድና ማለት ነው ይህ ከበኒ ኪናና ከሆነው አካል ማለት ነው አካል ፈጠለቀ ቂብለተሃ ቢልአድረቲ በቆሻሻ ነገር ማለት ነው ያችን ለቀልቃት ማለት ነው እሱ የገነባው ማለት ነው ቤተክርስቲያኑ ማለት ነው በምን በአይነ ምድር ማለት ነው። ፈቃለ አብርሃቱ መለዚ እሽተራ ዐላ ሃዛ ማን ነው በእንደዚህ አይነት ድፍረትን የተሞላበትን ተግባር የሰራው ማን ነው እሱ ደፍሮ የሚሰራው አለ ማለት ነው። ከዛም ቂለ ተባለ ለሱ ረጁሉን ሚን አህሊ ዛሊከል በይቲ ሰሚዐ ቢለዚ ቁልተ አንተ እኮ ማለት ነው ከአባን እሄድላቸዋለሁ እንደው አለቃቸውም ስትል እኮ የሰማ ሰው ነው እንደዚህ ያደረገው ብሎ መለሰውለት። እናም ይሄኔ አብርሃም በጣም ተቆጣና ምን አለ ማለት ነው ፈሐለፈ አብርሃም አለ ለየሲረነ ኢለል ከዕበቲ ሐታ የህዲመሃ ወደ ካዕባ እሄዳለሁ ካዕባ ሂጄ ካዕባን ድምጥማጡን ማጠፋው አፈራርሰዋለሁ ብሎ ማለት ነው በጣም በቁጣ ማለ ማለት ነው። ከዛም አብርሃም ማለት ነው ወደ ነጃሺ ደብዳቤ ላከና ዝሆን እንዲልክለት ማለት ነው ጠየቀ ማመልከቻ አስገባ ማለት ነው። እናም ደግሞ ማለት ነው ያ ለሱ ደግሞ ማለት ነው ወካነ ለሁ ፊሉ ለሱ ዝሆን ነበረው ዩቃሉ ለሁ መሕሙድ ለም ዩራ ሚስለሁ ዐዚመን ወጅስመን ወቁወተን ለሱ መሕሙድ የሚባል ዝሆን ነበረው ማለት ነው። ለም ዩራ አልተመለከተም እኮ ሚስለሁ እንደሱ አይነት ዒዛመን ወጅስመን ወቁወተን በጣም ግዙፍ የሆነ ሰውነቱ በጣም ብርቱ ኃይል የሆነ እንደሱ አይነት ዝሆን አልተመለከተም ነበር እሱ። እንደዚሁም ማንኛውም ሰው በሰዓቱ ይሄን የሚመስል ዝሆን ተመልክተው በሕይወታቸው አይተው አያውቁም። በጣም ግዙፍ የሆነ ቁመቱ ረጅም የሆነ ሰውነቱ በጣም የገዘፈና በጣም ኃይል ያለው የሆነ ዝሆን ነበር መሕሙድ የሚባለው ዝሆን ማለት ነው። እና ነጃሺ ወደ እሱ ላከለት ዝሆኑ ማለት ነው። እና ፈከረጀ አብርሃተ ሳዒረን ኢለል መካ እዛ አብርሃም ወደ ካዕባ የተቅጣጫ ሆኖ ሳለ ጉዞውን ጀመረ። ፈሰሚዐት አልዐረቡ ቢዛሊከ አረቦች ይህን ነገር ሰሙ አብርሃ ወደ ካዕባ ሊያፈርሰው እየመጣ መሆኑን ፈዐዘሙሁ እሱን ማለት ነው በጣም አከበዱት ነገሩ ኧረ ጉዳችን ምን ሊውጠን ነው በማለት አሰቡ ማለት ነው። እና ወረዐው ጅሃደሁ ሐቀን ዐለይሂም በእነሱ ላይ እሱን መታገል ጅሃድ ማድረግ አለብን ብለው አሰቡ አረቦች ማለት ነው። እናም ማለት ነው ፈከረጀ መሊኩ ሚን ሙሉኪል የመን ከየመን ንጉሶች ከሆነ ውስጥ ዩቃሉ ለሁ ዙነፈር የሚባል አካል ማለት ነው ወጣ እና ፈቃተለሁ ተጋደለው ማንን አብርሃም ተጋደለው ይህ ዙነፈር የሚባለው አካል ነገር ግን ፈሀዘመሁ አብርሃቱ ወአከዘ አሲራን አብርሃ አሸነፈው ድል ነሳውና እንደዚሁ ምርኮኛ አድርገው ያዘው ይህንን ዙነፈር የሚባል ማለት ነው። ፈቃለ አዩሃል መሊኩ ፈስተብቂኒ ኸይረን ለከ አንተ ንጉሥ ሆይ አለው እኔ የምታስቀረኝ ለአንተ የተሻለ ይሆናል በማለት ዙነፈር ገለጸለት ለማን ለአብርሃ ማለት ነው። ከዛ በኋላ ላይ ፈስተብቃሁ አስቀረው ማለት ነው። ይህንን አካል አስቀረው አልገደለው። እና ማለት ነው አብርሃ እንግዲህ ወደ ተለያየ በሚሄድበት በእያንዳንዱ ጉዞ ማለት ነው ብዙ የአረብ ጎሳዎችን አገኘ ማለት ነው። እነሱ አንድ ሶስት ሌላ ተጨማሪ ሁለት የሚሆኑትንም እነሱንም እያሸነፈ ማለት ነው እየማረካቸው ሄደ ማለት ነው። እነሱንም እንደዚሁ እና በመጨረሻ ላይ ሌላን ግለሰብ ያገኛል ማለት ነው። ያኒ ፈለማ መረ በጣኢፍ አለፈ ከረጀ ኢለይሂ መስዑድ ኢብኑ ሙዕተብ የሚባል ወጣ ፊ ሪጃል ሚን ተቂፍ ከሰቂፍ ጎሳ ከሆነ ነው። ፈቃለ ለሁ አዩሃል መሊክ ነህኑ አቢዱከ አንተ አብርሃም የምትባለው ንጉሥ ሆይ እኛ እኮ ባሮችህ ነን። ወነህኑ ነብዐሱ መዐከ ሚነን መየዱሉክ እኛ መንገድ የሚያመላክትህን እንልክልሃለን እኛ አንተ ጋር አንዋጋም በማለት ገለጹለት ማለት ነው። እና ያም አካል እንግዲህ በዚህ መልኩ ተጠናቀቀ ማለት ነው ሁኔታው። ማንም መንገዱ ላይ እስካሁን ችግር አላጋጠመውም። እያንዳንዱን እያስወገደ ነው ሄደው። ከዛም ነገር ግን ثم بعث رجلا من ሂምራ ከሂምራ ማለት ነው ላከ ኢላ አህሊ መካ ወደ መካ ሰዎች ማለት ነው። ፈቃለ አብሊግ ሸሪፈሃ ለነዛ ለተከበሩ ሰዎች አድርስላቸው ሂድና አለው አብርሃ አነኒ ለም አቲ ሊቂታሊን እኔ እኮ ለመጋደል አይደለም የመጣሁት እነሱ ልጋደላቸው አይደለም የመጣሁት ብሎ ገለጸለት። በል ጂኢቱ ሊአህዲመል በይተ እኔ ቤቱን ላፈርስ ነው የመጣሁት ካዕባን እና ብሎ ገለጸለት። ፈንጠለቀ ሄደ አካልና ፈቃለ ለዓብድልሙጠሊብ ዛሊከ ይህን ነገር ለዓብድልሙጠሊብ ነገረው። ፈቃለ ዓብዱልሙጠሊብ ደግሞ ምን ብሎ መለሰ ማለት ነው እንግዲህ ይህ የነብዩ አያታቸው ማለት ነው። እና ምን ብሎ መለሰ ማለና
ለእኛ እኮ ምን አለን ብሄ በሱ ማለና ብሄ የዳኒ እኛ እኮ ምን አለን እጅ እኮ የለንም እኛ አለ እና ሰኑኸሊ በይነሁ ወበይነ ማ ጀዐለሁ እኛ እሱ ለመጣበት ነገር ነፃ እንለዋለን፣ እስኪ እንለቀዋለን፣ የመጣበትን ዓላማ እንተውለታለን በማለት ገለጸ አብዱል ሙጠሊብ ማለት ነው። ፈኢነ ሃዛ በይቱላሂ ወበይቱ ኸሊሉ ኢብራሂም ይህ እኮ የአላህ ቤትና የኢብራሂም ማለት ነው የአብርሃም ቤት ነው በማለት ገለጸ ማለት ነው። የአላህ ፍጹም ወዳጅ ሆነው የአብርሃም ቤት ነው ይህም ፈኢን የምነዐሁ ፈሁወ በይቱሁ ወሐረመሁ አላህ እኮ ሱብሓነሁ ወተዓላ እኮ ቢከለክለው እኮ የራሱ ቤትና የተከበረ ቤቱ ነው በማለት ገለጸ። ወአን የኩል በይነሁ ወበይነ ዛሊከ ፈወላሂ ወአን የኩል ቢተወው በይነሁ በሱና ወበይነ ዛሊከ በዚህ በማፍረሱ መካከል ባለው ጉዳዩ ቢተወው እኮ አለ ወላሂ ማ ለና ቢሂ ሚን ቁዋ እኛ እኮ ምንም ቁዋ የለንም እሱን የምንከላከልበት እሱ የግዙፍ ቁጥር ባልተቤት ነው፣ ብዙ ዝሆኖቹን ይዞ እየመጣ ነው፣ እኛ ምን ኃይል አለን በማለት ገለጸ እና ቃለ ፈንጠሊቅ ሂድ የኒገር ኢለል መሊክ ወደ ንጉሱ እስኪ እንሂድ በማለት ገለጸ። ወካኑ ዙ ነፈሪን ስዋዲቀን ሊዐብድል ሙጠሊብ ወነተኛ ነበር ይህ ዙ ነፈር የሚባለው አካል ማለት ነው። ፈአታሁ ዩቃሉ ዛ ነፍሪን ሀል ዒንደከ ዐናዑን ፊማ ነዘለ ቢና አለው። እንግዲህ የዝሆን አለማማጅ አለ እንዴ እኛ ጋር ያረፈ ማለት ገለጸለት። ፈቃለ ማ ገናኡ ረጁሉን አሲሩን ላ ያዕመኑ አዩቅተለ ቡክረተን አው አሽየን እሱ እኮ አይተማመንም አለ ነገር ግን ማለት ነው እሱ ይገደል ወይስ በጧት ይገደል በማታ ይገደል ምን የምታመነው ነገር የለምና አልመጣም ብሏል በማለት ገለጸ። ወላኪን ሰብዐሱ ኢላ ኡነይሲን ሳዒሲን ነገር ግን ሌላ ማለት ነው የዝሆን አለማማጅ ማለት ነው እልካለሁን በማለት ገለጸ ማለት ነው አልፊል ማለት ነው። ፈኢነሁ ሊ ሶዲቁን ለኔ እውነተኛ ነው አስአሉሁ አን ዩዐድመ ኸጠረከ ኢንደል መሊክ ሁኔታንም ደግሞ እሱ መሊኩ ዘንድ አቀርብልሃለሁ ያለውን ነገር በማለት ገለጸለት ማለት ነው። እናም ማለት ነው አብዱል ሙጠሊብ ማለት ነው ወደ ማን ሄደ? ወደ አብርሃ ሄደ። አብዱል ሙጠሊብ ደግሞ ረጁለን ጀሲመን ወሲመን እሱ በጣም ቁመተ ዘንጋታና የሚያምር የሆነ አካል ነበር። ፈለማ ረአሁ አብርሃ ተአዘመሁ ወአክረመሁ አብርሃ በተመለከተው ጊዜ በጣም አከበረው አላቀው ማለት ነው። እናም ጠላ፣ በጣም ጠላ እሱ መቀመጥ ማለት ነው ሀልጋ ላይ ማለት ነው። ያኒ አብርሃ ሀልጋ ላይ ተቀምጦ አብዱል ሙጠሊብ መሬት ላይ መቀመጥን ጠላ። ወአን የጅሊሰ ተህተሁ እሱ እንደውም አጠገቡ እንዲቀመጥን ፈለገ። ፈሀበጠ ኢለል ቢሳጢ ፈደአሁ ፈአጅለሰሁ ማሁ የሚነጠፍ ነገር አስመጥቶ እንዲነጠፍና እዛ ላይ አብረው ሁለቱም ቁጭ እንዲሉ ፈለገ ማለት ነው። ፈጠለበ ሚንሁ አን ዩረዱ ዐለይሂ ሚዐተይኒል በዒር 200 ግመል እንዲመልስለት ያኒ 200 ግመሉን የአብዱል ሙጠሊብን ወስዶለት ነበርና እሱ እንዲመልስለት ፈለገ ማለት ነው። አለቲ አስዋበሃ ሚን ማሊሂ ከገንዘቡ ያገኘው ማለት ነው። ፈቃለ አብርሃ ለው ሊተርጁማኒሂ ላስተርጓሚ ማለት ነው። ያው ባስተርጓሚ ነው የሚያወሩት። ቁል ለሁ ለሱ ብለህ ንገርልኝ እስኪ ኢነከ አንተ እኮ ኩንቱ ዐጀብተኒ ኧረ በጣም አስገርመኛል፣ በጣም አስደንቀኛል። ሂነ ረአይቱከ በተመለከቱ ጊዜ በጣም ነው የገረምከኝ አለው። ወለቀድ ዘሂድቱ ፊከ በአንተ እኮ በእርግጥ ማለት ነው እንደው ትቻለውን እንደው ችላ ብያለሁ በጣም ስላስገረምከኝ ብሎ ገለጸለት። ቃለ ሊመ ለምን አለው። ቃለ ጅኢቱ መጣሁኝ እኮ ኢላ ቤቴ ወደ ቤት መጣሁኝ ወዲኑከ ወዲኑ አባኢከ ያንተና የአባትህ ሃይማኖት በሆነ እኮ መጣሁኝ እኔ እና ወሸረፈኩም ወኢስመተኩም እንግዲህ እናንተ ማለት ነው ወደ ልቅናችሁና ወደ መጠበቂያችሁ ወደ ሆነው መጣሁባችሁ ሊአህዲመሁ ላፈርስባችሁ ማለት ነው። ፈለም ቱከልሚኒ ፊሂ ወቱከልሚኒ ፊ ሚዓትን በዒር አንተ ስለ ቤቱ አታወራኝም እንዴ? እኔ ቤት ላፈርስብህ የአባትህን ዲንና የቅድመ አያትህን ዲንህን በጣም እናንተ የምታከብሩትን የሆነ ቤት ላፈርስ እየመጣሁኝ አንተ ስለ ቤቱ እንዳታፈርስብኝ ማለት ሲገባህ 200 ግመል መልስልኝ ብለህ ትጠይቀኛለህ እንዴ ብሎ ይለዋል አብርሃ ለማን ለአብዱል ሙጠሊብ ማለት ነው። ቃለ ብሏል አነ ረቡል ዒቢሊ እኔ እኮ ማለት ነው የነዚህ የግመሎች ባልቴቤተኝ ይለዋል ማለት ነው። ወልበይቱ ለሁ ረቡን ቤቱም ደግሞ የራሱ የሆነ ባልቴቤት አለው። ቤቱላል ሐራም ከአባም የራሱ ባልቴቤት እኮ አለው። የምነዑሁ ሚንከ ካንተ እኮ ይከለክለዋል፣ እኛ ምንም አቅም የለንም ግን እሱ ይከለክልሃል አሉ ማለት ነው። ፈቃለ ማ ካነ ሊየምነዒሂ ሚኒ ማን ነው እስኪ ከኔ የሚከለክለኝ አለው። ቃለ ፈአንተ ወዛከ እስኪ ማን ነው ታዲያ አንተ ካልሆንክ የሚከለክለኝ ብሎ ገለጸለት። ፈአመረ ቢኢቢሊሂ ፈሩደት ኢለይሂ እንግዲህ ችግር የለውም በማለት እንደገና አዘዘ ግመሉ እንዲመለስለት ማለት ነው። ሱመ ከረጀ ወአክበረ ቁረይሸን አልከበረ እንግዲህ አብዱል ሙጠሊብ ሂዶ ለቁረይሾች ያለው ሁኔታውን ነገረላቸው። ወአመረውም አዘዛቸው እየተፈረቁ ፊ ሺዓቢ ወደ ዋሻ ሂደው እንዲለያዩ ማለት ነው። ወደ ዋሻ እንዲሄዱ ወይተሐረዙ በዛም ማለት ነው እንዲቆዩ ማለት ነው። ያንን ቦታ አድርገው እንዲይዙ ማለት ነው። ያኒ ተወቃ በሱን ይጠባበቁ ማለት ነው። በዋሻ ውስጥ ፊ ሩኡሲል ጅባል ያው በተራራው አናት ላይ ማለት ነው። በዛ እንዲቀመጡ ነገራቸው። ይህም ደግሞ ያደረገው አቡ ጣሊብ ለምንድን ነው? ያኒ ኸውፈን ዐለይሂም ሚን ሙዐረቲል ጀሺ ከዚህ ከሰራዊቱ አደጋ እንዲጠብቃቸው ስለፈራ ነውና ይህን ነገር ሰራ ማለት ነው። እና አብዱል ሙጠሊብ መጣ ወደ ቤቱ ፈአከዘ ቢሐልቀቲል ባቢ ወጀዐለ የቁል የቤቱን ማለትም የቤቱላህል ሐራም ማለት ነው እሱን ያዘና ምን ይላል?
መቃሙን ማለት ነው ወደ ቤተል ሐራም መቃን ወደዛ አበራና ቤቱ አንዱን ያዘና ምን ይላል? ያ ረብ ላ አርጁ ለሁም ሲዋከ ያ ረብ ፈምነዕ ሚንሁም ሂማከ ኢነ ዐዱወል በይተ መን አዳከ ፈምነኡሁ አን ዩከርቡ ቁርአከ በማለት ይህን ግጥም ይህን ስንኝ አሰናዳ ማለት ነው። ምን አለ? ያ ረቢ አለ ጌታዬ ሆይ በማለት ገለጸ። ላ አርጁ አልከጅልም ለሁም ለነሱ ማለት ነው ላ አርጁ አለ እንግዲህ ሱብሃነላህ ምን አለ? ያ ረቢ ጌታዬ ሆይ ላ አርጁ አልከጅልም ሊሐሚን አሳሳቢ ነው ነገር ሲዋጋ አንተ ውጭ ያ ረቢ ጌታዬ ሆይ ፈእምነዕ ከልክል ሚንሁም እነሱን ሂማከ የተከበረው ቦታህን ከልክላቸው እንዳይገቡ ኢነ ዐዱወል በይቲ የአንተ የቤትህ ጠላት እኮ መን ዐዳከ አንተን ጠላት ያደረገህ ነው። የቤቱ ጠላት ብሎ ማለት አንተን ጠላት ያደረገህ ነውና ፈምነዕሁም ከልክላቸው አንዩከሪቡ ባዶ እንዳያደርጉት ቁራከ የአንተን የተከበረ ስፍራህን ቤትህን በማለት ገለጸ። አቡ ጣሊብ ማን ነው? አብዱል ሙጠሊብ ማለት ነው። እናም በዚህ መልኩ ታውት ማለት ነው። ከዛም በኋላ አብርሃም ማለት ነው ተዘጋጀ ማለት ነው፣ አነጋ ማለት ነው። እሱ የተዘጋጀ ሆኖ ለመግባት ወደ ካዕባ ማለት ነው። ወዐበአ ጀይሸሁ ሰራዊቱን ማዘጋጀ ወሀያ ፊለሁ እቺ ደግሞ ማለት ነው ዝሆኗን ደግሞ እንድትንበረከክ አደረገ ማለት ነው። እና ፈአቅበለ ኑፈይል ኢለልፊል ፈአቅበለ ኑፈይል ተቅጣጫ ወደ ዝሆኑ ፈአከዘ ቢኡዙኒሂ ጆሮን ያዘውና ፈቃል አለው ኡብሩክ መሕሙድ ተንበርከክ አንተ መሕሙድ። ቅድም ያለው እንግዲህ ያን ትልቁ ዝሆን ተንበርከክ ብሎ ገለጸለት ማለት ነው። ፈኢነከ ፊ በለዲላሂል ሐራም አንተ እኮ በተከበረው በአላህ ቤት አቅራቢያ ነው ያለኸውና ተንበርከክ አለው። ፈበረከል ፊሉ ቤቱ ተንበረክ ያኒ ዝሆኑ ተንበረከከ ማለት ነው። ፈበዐሱሁ ቀሰቀሱት ፈአባ እምቢ አለ። ከተንበረከከ በኋላ ሲቀሰቀሱት ዝሆኑ አልነሳም እምቢ አለ ማለት ነው። ፈወጀሁ ኢለል የመን ወደ የመን ሰቀጡት ግን ፈቃመ ቆመ ዩሀርዊው እየተንቀሳቀሰ ማለት ነው በጣም እየፈጠነ። ወወጀሁ ኢለ ሻም ወደ ሻም ማቅጣጩት ፈፈዐለ ሚስለ ዛሊክ ወወጀሁ ኢለል መሽሪቅ ወደ ምስራቅ ማዞሩት ፈፈዐለ ዛሊክ ሰራ። ፈሰረፉ ኢለል ሐረም ተበረከ ወደ ቤተል ሐራም ሲያዞሩት ግን አልቻለም። ይሄ የአላህ አንዱ ተአምር ነበር ማለት ነው። ወደ የመን ሲያዞሩት ማለት ነው ታንስቶ በጣም በኃይል ይጋልባል። ወደ ምስራቅ ይዞራል ማለት ነው። ወደ ሌላ ማቅጣጫ ይዞራል። ግን ወደ ቤተል ሐራም ሲዞሩት ግን ግመሉ ማን ነው ይሄ ዝሆኑ ይንበረከክ ነበር ማለት ነው። ሱብሃንአላህ وخرج نفيل اشتد حتى صعد الجبل فأرسل الله طيرا من قبل البحر مع كل طائر 3 أحجار በዚህ ሁኔታ ላይ እንዳለ ማለት ነው ወጣ ኑፈይል ማለት ነው። اشتد حتى صعد الجبل ወደ ተራራው አናት ላይ ማለት ነው በጣም የበረታ ወደሆነ ማለት ነው። ይሄኔ ግን አላህ ሱብሓነሁ ወተዓላ ተአምሩን ላከ ማለት ነው። فأرسل الله طيرا الله أوافات لك من قبل البحر ከባህሩ አቅጣጫ ማለት ነው። አላህ አዋፋት ላከ مع كل طائر 3 أحجار ከእያንዳንዱ አዋፋት ጋር ሶስት ድንጋይ ይዘው ማለት ነው ተላኩ። እና ሀጀረይኒ ፊ ሪጅለሂ ወሀጀረን ፊ ሚቃሪሂ ሁለቱን ድንጋይ ማለት ነው በምኑ ላይ በእግሩ ላይ ማለት ነው እንዲጣል፣ አንዱ ደግሞ ማለት ነው ፊ ሚቃሪሂ በአፉ ላይ ማለት ነው ሱብሃንአላህ እንዲገባበት አስተረገ። ፈለማ ገሺየተል ቀውሙ ህዝቦቹ ማለት ነው በተሸፈነው ጊዜ አርሰለተሃ አለይሂም በእነሱ ላይ ማለት ነው ተላከላቸው። ፈለም ቱሲብ ቲልከል ሂጃረቱ አሐደን ኢላ ሀለክ ያቺ የተወረወረችው ከዋፋቶቹ የተወረወሩት እያንዳንዱ 3 ድንጋይ ማለት ነው አንድንም ሰው አላገኘችም። ሁሉም ሰው የጠፉና ድምጥ ማጣቸው ማለት ነው ከስር መሰረታቸው የጠፉ ቢሆን እንጂ ማለት ነው። ሱብሃንአላህ ይህ ነው እንግዲህ የአላህ ተአምር። የአላህን ቤት ይዳፈራሉ ማለት ይህ ነው መጨረሻው መዘዙ ማለት ነው። እና እያንዳንዱ ማለት ነው እንግዲህ በዚህ መልኩ መውደቅ ጀመረ ማለት ነው። እና በዐዱን ፊ በዐዲን የተሳቀጡነ ቢኩሊ ተሳቁጢን አናሚሉሁ ሁሉም ሰው ማለት ነው ከፊል በእያንዳንዱ ሁሉም ሰው ይወድቃል ማለት ነው። ሱብሃንአላህ እያንዳንዱ ያቺ ድንጋይ ስትመታ ሩኡሱል አሳቢዕ የአናታቸውን እየመታቸው ማለት ነው እያንዳንዱ ማለት ነው ሁሉም ይሞታል ማለት ነው። ቀስ በቀስ እያንዳንዱ ሁሉም ያልቃል ማለት ነው። ነገር ግን ወበዐሰ ላሁ ዐላ አብርሃተ ዳዓን አላህ ሱብሓነሁ ወተዓላ በአብርሃም ላይ ግን አላህ በሽታ ላከበት ማለት ነው። ፊ ጀሰዲሂ በሰውነቱ ላይ አላህ አብርሃምን ግን ለየት ባለ አጠፋፍ ነበር አላህ ሱብሓነሁ ወተዓላ ያጠፋው። ምንን በሽታ ላከበት አላህ በአብርሃም ላይ ማለት ነው። ፈጀዐለት ጀመረች ማለት ነው ማንን እንግዲህ እሱን ተሳቅጡ አናሚሉሁ አናሚል ብሎ ማለት ይህንን ራሱ እየተገመሰ መውደቅ ጀመረ የአብርሃም ማለት ነው። ማለትም ይህ የራስ ቅሉ መውደቅ ጀመረ ማለት ነው እንዲህ እየተፈረፈረ ሱብሃንአላህ። ይህ ደግሞ ቅጣቱ ሱብሃንአላህ እዛው ላይ እኮ አይደለም ሐታ ኢንተሃ ኢላ ሶና የመን እስከሚመለስ ድረስ በዚህ መልኩ አላህ ሱብሃነሁ ወተዓላ እያንዳንዱ የራስ ቅሉ እየፈራረሰ ቀስ በቀስ አላህ በስቃይ ማለት ነው አጠፋው ማለት ነው። እናም አብርሃም ማለት ነው ወማ ማተ ሐታ ኢንሶደዐ እሱ እኮ ማለት ነው አልሞተም ሐታ እስከሚጠፋ ድረስ ማለት ነው። እንዲሁ በቀለል አገዳደል አይደለም ሐታ ኢንሶደመ ማለት ነው እስከሚጠፋ ድረስ ነው። ሶድሩሁ ዐን ቀልቢሂ ሱመ ሐለከ
እያንዳንዱ እየተነቃቀለ ማለት ነው። ኢንሶደዐ ብሎ ማለት ያኒ ኢንሸቀ ወንፈሰመ ማለት ነው፣ እስከሚላይ ድረስ ማለት ነው። ሶድረሁ አን ቀልቢሂ ይሄ ልቡ ከደረቱ ልቅ ብሎ እስከሚወጣ ድረስ ማለት ይሄ ልቡ ሱብሃንአላህ ውስጡ ይሄ ማለት ነው ውስጡ ላይ ያለው ልቡ ከደረቱ እስከሚወጣ ድረስ በዚህ መልኩ ነው አላህ ሱብሃነሁ ወተዓላ በዚህ መልኩ ነው አላህ ድምጥማጡን ያጠፋው ይህንን አካል ማለት ነው። እና በዚህ መልኩ ይህን ይመስል ነበረ የዝሆን አመቱ ወይም ይሄ የፊል አመቱ ታሪክ በዚህ መልኩ ይመስል ነበር ማለት ነው። እናም አብርሃ ከአባን ሊያጠፋ የመጣበት ሂደት እና ክስተት በዚህ መልኩ ኢንሻአላህ ተመልክተናል ማለት ነው። እና ኢንሻአላህ ይህን ይመስላል ማለት ነው። እናም ወደ ነብዩ ታሪክ ወደ ኋላ መለስ እንበልና ማለት ነው እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚሁ ዓመት በወርሃ ያው እንግዲህ በዓመት አልፊል በሚባለው ማለት ነው አብርሃ በጠፋበት ዓመት በዚሁ ዓመት ወርሃ ረቢዑል አወል 11ኛው ቀን በዕለተ ሰኞ እንደተወለዱ ዘገባዎች ያመለክታሉ ማለት ነው። አስገራሚ ጅምርና ግልጽ በረከት የተሞላበት ሂደት አባት አልባ ሆነው ተወለዱ የአላህ መልእክተኛ። እናታቸው እርሳቸውን የ2 ወር እርጉዝ እያለች አባታቸው ሞቱ። አያታቸው አብዱል ሙጠሊብ የማሳደግ ኃላፊነቱን ወሰዱ። በያኔዎቹ አረቦች ባህል መሰረትም ከበኒ ሰዓድ ጎሳ የሆነችና ሐሊመት ቢንት አቢ ዙዐይብ የምትባል እንስት ታሳደጋቸው ዘንድ ተሰጣት። የታሪክ ጸሐፊዎች እንደሚስማሙት ያኔ የበኒ ሰዓድ ቀዩ በድርቅ የተመታበት ዓመት ነበር። ቀያው በድርቅ የተመታበት ነበር። የእንስሳት ጋቶች ነጥፈዋል፣ አዝዕርቱ ደርቀዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐሊማ ቤት ካረፉበትና ጡቷን ማጥባት ከጀመሩበት ቅጽበት አንስቶ ግን የሐሊማ ቤት በበረከት ተሞላ። ፍየሎች ጠግበውና ጋቶቻቸው በወተት ተሞልቶ ይመለሱ ጀመር። በበኒ ሰዓድ መስክ ላይ ያሉ የተከሰተው የደረታቸው መቀደድ አላህ ለትልቅ ኃላፊነት እንደመረጣቸው የሚጠቁም የነብይነት ምልክት ነበር። እንግዲህ ነብዩ በልጅነታቸው ማለት ነው የደረታቸውን ኦፕሬሽን ተደርጎ ነበር። ልክ እንደ ዛሬ ያው በእኛ በሚገባን አማርኛ ኦፕሬሽን እንደምንለው በመላእክቶች ልባቸው ተቀዶ የወጣላቸው ክስተት አለ ማለት ነው። ይህም አነስ ቢን ማሊክ ረዲየላሁ ዐንሁ ዋቢ በማድረግ ሙስሊም እንደዘገቡት የአላህ መልእክተኛ በልጅነታቸው ዘመን ከህፃናት ጋር በመጫወት ላይ እያሉ ጅብሪል ዓለይሂ ሰላም መጣና ያዛቸው፣ አጋደማቸውም፣ ደረታቸውንም ሰነጠቀው፣ ልቦናቸውንም አወጣ፣ የረጋ ደም የሚመስል ነገርም ከውስጡ አስወገደ። ይህ የሰይጣን ድርሻ ነው አለም። እያንዳንዱ ሰው እንግዲህ ውስጡ ላይ ያለው ነገር ስላለ ማለት ነው። እና ጥቁር ነገር ነበር። ያን ጥቁር ነገር ከለባቸው ላይ አላህ እንግዲህ በአላህ ትእዛዝ ማለት ነው መላኢካው ጅብሪል ዓለይሂ ሰላም አወጣ ማለት ነው። በወርቅ ሳህን ውስጥ አድርጎም በዘብዘም ውሃ አጠበው። ከዚያም እንደነበር ጠገነውና ወደ ቦታው መለሰው። የተሳካ የልቦና ሰርጀሪ ቀዶ ጥገና ሕክምናን ያው አደረገላቸው። ሱብሃንአላህ ይህ ታላቅ የሆነ ማለት ነው በሰዓቱ ሕክምና በማይታወቅበት ይህ ከአላህ የሆነ ትእዛዝና ከአላህ የሆነ ተአምር ድንቅ ክስተት ነበር ከነብዩ ከልጅነታቸው ከተከሰተው ሁኔታ ማለት ነው። እናም ከዚያም እንደነበረ ጠግነውት ወደ ቦታው መለሰው። ልጆችም ወደ ሐሊማ ቤት እየሮጡ ሄደው መሐመድ ተገደለ በማለት ተናገሩ። ሲመጡ የነብዩ ሰለላሁ ዐለይሂ ወሰለም ፊት ገርጥቶ አገኙት። ከዛ አነስ የዚህን ክስተት ፋና ከነብዩ ደረት ላይ አይቻለሁ ሲል ተናግረዋል። ከልባቸው ውስጥ የረጋ ደም የሚመስል ነገር መወገዱ እርሳቸውን ከልጅነት አጓጉል ባህሪያት አርቆ ቁም ነገረኛ፣ ጽኑ፣ ሚዛናዊና ውብ ባህሪያትን የተላበሱ ለማድረግ ነው። አላህ ሱብሓነሁ ወተዓላ ማለት ነው ይህንን ማለት ነው በጣም እንደሚጠብቃቸውና እንደሚንከባከባቸው ሰይጣንም እርሳቸውን የመተናኮል አቅም እንዳይኖረው ማድረጉን ለማመላከትም ጭምር ነው። ይህ ክስተት ሐሊማ ሕፃኑን ወደ ቤተሰቦች እንድትመልስ ምክንያት ሆነ። ያኔ የተላቁት ነቢዩ ሰለላሁ ዐለይሂ ወሰለም ዕድሜ 5 ዓመት ነበር። እንግዲህ ያው ለምንድን ነው በሰዓቱ ወደ ትንሽ ወደ ኋላ መለስ ስልበላቸውና ታሪካቸውን በልጅነታቸው እንግዲህ ከካባ ወደ ገጠር ተልኮ ነበር። እሳቸው አሁን ወደ ነበሩበት ቀዶ ጥገና ወዳደረጉበት አገር ላይ ተልኮ ነበር። ለምን በፊት ጊዜ አረቦች ማለት ነው ምን ያደርጉ ነበር? ልጆቻቸውን ወደ በዳዊ ወይም የገጠር ሰዎች ይልኩ ነበር። ከከተማ ትንሽ ከተማ ከሚባለው ቦታ ወደ ገጠሩ ክፍል ይልኳቸዋል ልጆቻቸውን። ይህም አረበኛ ቋንቋ በጣም እንዲለምዱና አረበኛ ቋንቋ እንዳይጠፋ ስጋት ስለሚገባቸው በደንብ አረበኛ ቋንቋ እንዲለምዱና በደንብ ቋንቋን እንዲያውቁ ብዙም ባህሪ እንዲማሩ ስለሚፈልጉ ነብዩንም ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ይህን ክስተት ስለፈለገ አረበኛ ቋንቋ በደንብ እንዲያጠኑ ለምን አላህ ወደፊት ትልቅ ነብይ አድርጎ እንደሚልክ
ሁሉ ነገር ስለሚያውቅ ማንም ይህን ክስተት ስለሚያውቅ አላህ ግን እያንዳንዱን ክስተት የሚያስከስተው አላህ ለሂክማ ነው እና እሳቸውም ወደዛ ሂደውን እየተማሩ ነበር። አረበኛንም ትምህርት ተምረዋልም እዛም ሂደው አድገዋል ማለት ነው፣ በማደጎነት ማለት ነው። እናም ካደጉ በኋላ ይህ ክስተት እንደተከሰተ ይታወቃል ማለት ነው። ይህ ክስተት ከተከሰተ በኋላ ደግሞ ያኒ ሐሊማ ማለት ነው ልጃቸውን ለመመለስ ማን ነው እናታቸው ማለት ነው ይህን ነገር ለመመለስ ገደደች ማለት ነው። ይህን ነገር ሐሊማ በተመለከተችበት ጊዜ ወደ እናታቸው ወደ አሚናት መመለስ አለብኝ ብላ ነበርና 6 ዓመት ሳይሞላቸው ግን እናታቸው አሚና ሞተች። ሱብሃንአላህ። አያታቸው ያሳደጓቸው ወሰዷቸው። 8 ዓመት ሲሞላቸው ደግሞ አያታቸው ሞቱ። ማን ይህ ሁሉ ፈተና ነው እንግዲህ ከአንዱ እጅ ወደ አንዱ እጅ እየተሸጋገሩ ነው እኒህ የዓለማት እዝነት የሆኑት ታላቅ ነቢይ ማለት ነው። ሰለላሁ ዐለይሂ ነቢይ አህበተ ፊል ኪራም እና ሲሞላቸው እናታቸው አሚና ሞተች። አያታቸው ሊያሳደጋቸው ወሰዳቸው። 8 ዓመት ሲሞላቸው አያታቸው ሞቱ። የማሳደጉን ኃላፊነትናም አጎታቸው አቡ ጧሊብ ወሰዱ። የላቀ እጣ ፈንታ እንመልከት ደግሞ እስኪ 12 ዓመት ሲሞላቸው አጎታቸው አቡ ጧሊብ ወደ ሻም ለንግድ እርሳቸውን አስከትለው ወጡ። ቅፍለቱ በስራህ በተባለ ቦታ ላይ ሲያርፍ ቡሃይራ የተባለ አንድ መነኩሴ ለመጎበኘት ስራ ጎራ አለ ማለት ነው። ማን ቡሃይራ የሚባል አንድ መነኩሴ ነበር። እሱ ለመጎበኘት ጎራ አለ። ሰውየው የክርስትና ሃይማኖትን መጽሐፍ አዋቂ ነው። ነቢዩን ሰለላሁ ዐለይሂ ወሰለም በትኩረት አስተዋላቸው፣ በጥንቃቄ አጠናቸው፣ አናገራቸውም። ከዚያም ወደ አቡ ጧሊብ በመዞር ይህ ልጅህ ምንህ ይህ አለ ልጅ ምንህ ነው ብሎ ጠየቃቸው። ለሳቸው ማለት ነው ልጄ ነው አሉ። አቡ ጧሊብም በጣም ስለሚወዳቸው ልጄ በማለት ነበር የሚጠራቸው። ቡሃይራም ልጅ አይደለም የዚህ ልጅ አባት በህይወት ሊኖር አይችልም ሲል ተናገረ። በጣም ተገረመ አቡ ጧሊብ ማለት ነው ሲል ተናገረ። አቡ ጧሊብም የወንድሜ ልጅ ነው አሉ። አባቱ ምን ሆነ ሲል ጠየቃቸው። ተረግዞ እያለ ሞተ አለ። እውነት ብለሃል በማለት ገለጸለት። በአስቸኳይ ወደ ሀገሩ ይዘው ሂድ፣ ይህንን ልጅ ተመለስ አለው። አይሁዶች እንዳያገኙት ተጠንቀቅ ብያለሁ፣ ቶሎ መልሰው አለው። በአላህ እምላለሁ ካገኙት ይተናኮሉታል፣ ለታላቅ ደረጃ የሚበቃ ልጅ ነው አላቸው። አቡ ጧሊብም ፈጥነው ወደ መካ መለሱት። ይህንን ማለት ነው ሙሐመድ ሰለላሁ ዐለይሂ ወሰለምን ወደ መካ ከተመለሱ በኋላ ምን ይፈጠራል? ኢንሻአላህ ደግሞ ይህንን በቀጣይ ክፍል በሰፊው ደግሞ ኢንሻአላህ ይህንን የምንዳስስ ይሆናል። ለዛሬ ኢንሻአላህ እዚህ ጋር ይበቃናል ማለት ነው። وبهذا القدر نكتفي وبالله التوفيق والله يقول الحق وهو يهدي السبيل